እቺን ቪዲዮ ወንዶች ብቻ ይውልኝ፣ ሴቶች ያሳልፉ። የምትፈልጉ ደግሞ እዩ። ዳግም አርግዣለሁ። ምን አርግዣለሁ ማለት ምን ማለት ነው? ምን ማለት እንደሆነ አታውቅም? ማለት ለምን ታረግዣለሽ? ብቻዬን እኮ አይደለም አንተ ነህ እምቢ ያልከው። መጥፎ ጊዜ ላይ ነኝ ብልህም መከላከያ እንደረስኩ ብነግርህም አንተ ግን አልሰማም አልከኝ። ታዲያ ይሄ ያንቺ ጥፋት ነው እንዴ? ጥፋቴ ወደ ቤቴ መሄዴን ትቼ አልነካሽም ስትለኝ አንተ ናምኜ ቤት መምጣቴ ነው። ለምን መጣሽ? ለምን መጣሽ? አሁን እንዴ ስጠጣ ባህሬን እያወቅሽ ለምን ተከትለሽ መጣሽ? እንጂ ዳግም ጥፋቱ እኮ አንተም ጭምር ነው። ለምን አልነካሽም አልከኝ? እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቀው? እሺ ልጅ ምን ላድርገው? እኔ ምን አውቃለሁ? አውጭና ጣይዋ እንደ ሴቶች እኔ ምን ትጠይቅኛለሽ? ሐኪም አይቶኝ ነበር። ውርጃው ለህይወትሽ ያሰጋሻል ብሎኛል። ውሸታም በይ። ማንን? ሐኪሙን። ውርጃው ለህይወትሽ ቢያሰጋ ኖሮ አዲስ አበባ ውስጥ አንድም ሴት ለአመል ባልታይሽ ነበር። በቃ ይሄው ነው የምትለኝ ነገር? እና አበጀሽ ጥሩ አርግሽ እንድልሽ ነበር። አመሰግናለሁ። ደህና ሁን። አንዬ እንደዚህ ነው እንዴ የምትደነግጪ? እኔ እናት እህትሽ እኮ ነግራኛለሽ። በጣም ደስ ብሎኛል። እንዴት እንደዚህ ታደርጋለህ? ኦ ማይ ጋድ! አንዴ ፎቶ እንነሳ። ቴንክ ዩ። ያው ተዋናይ አይደለሁ አንዬ፣ የኔ እናት ይቅርበኝ። ጀግናው በምንም ተአምር ማለት ነው በምንም ተአምር ልታገባት ማትችላትን ወይንም የልጆች እናት እንድትሆን ማትፈልጋት ሴት ጋር በምንም ሂሳብ ኔቨር ማለት ነው እንዳተኛ። በቃ ስሜትን እዛው ቀቀለህ ብላ። ምክንያቱም የልጅቱን ህይወት ታበላሻለህ ምናምን እና ልጅ ይፈጠራል ደግሞ እና ላሽ ምናምን ለማለት ትሞክራለህ። ማግባት የምትፈልጋት ብታገባ ማይደብርህ አይነት ቺክ ሆነሽ ደግሞ አፈታት ምንም ነገር ቢፈጠር ከሷ ጋር በቃ እንትን ትላለህ ምናምን እና ጀስት ጊዜው ሳይሆን አንድ እንደዛ አይነት ነገር ውስጥ አትግባ ምናምን። ስራ ላይ ተፈተፈ በል ድንገት ራሱ ምናምን ግድ ቢሆን ማለት ነው ልታገባት ከምትችላት ቺክ ጋር ካልሆነ በቃ ፍታ። የልጅቱንም ህይወት ነው የምታበላሸው ምናምን። እኛ እህቶች አሉን ምናምን ነገ ሚስቶች ይኖሩናል። ሶ እምቢ ብለህ ምናምን ለመከር የምትሞክር ከሆነ ማለት ነው መውጋት ነው።